ፈጣሪ ሆይ እቺን ብቻ አርደኝ በቃ 50 ሚሊዮን ብር ጨረታ አለችብኝ እቺን ከረዳኝ ወደ አምላኬ ነው መለስ ፈጣሪ እንደው ለኔ የምትሆን 1500 ብር ታጣለ እንደው የቤት ኪራይ የምከፍልባት ፈጣሪ እንደው 1500 ብር ፈጣሪ ምን ችግር አለ አታ ለ1500 ብር በላይ 50 ሚሊዮን ብር ጨረታ ወረፋ ታጨናንቃለህ ምን አድርግ ነው የምትለኝ በል ወረዛ ወረፋ ተጨናንቅ ምን አይነቱ ነው በእናትህ Jesus I will tell you that money stop nonsense ምን አይነቱ ነው እና አምላኬ ሆይ ገብርኤል አባቴ ነው ለምን እንደምጸልየው አረ ቦሳው ላንተ ነው Jesus I will tell you that money stop nonsense He shot you ማተስ አታማተስ አቤት ቦስ ምን እየሰራ ነው He shot አንዴ you ቦስ ደግሞ የዘፈናችን ትሬንድ እሑድ ልንጀምር አይደለ ለዛ በዳንስ የተዘጋጀው ቦስን ዘፈናችን ሲለቀቅ ዱባይ እንሄዳለን አይደለ ፓስፖርት የለህም እንጂ እኮ ወስድ ነበር ትሽ በእናትህ እሺ ሐዋሳስ ፓስፖርት የለህም እንጂ እኮ ወስድ ነበር እንዴ ቦስ ሐዋሳ ለመሄድ ፓስፖርት ያስፈልጋል ለበጎች አዎ ስቀልድ ነው እባክህ ወስድሃለሁ በተያያዘ ዜና ዓለም አቀፍ ባለሀብት የሆኑ ቅዱስ አማኑኤል በክብር ስሙ ቦስ እና ዓለም አቀፍ ችጋራም የሆነው ማቲያስ መልካ ቦስ ነኝ ችጋራ ይሄ ህይወት ሚዛን አይደለም ኧረ ገላጋይ የተሰኘ አዲስ ሙዚቃ እንደሰሩ እየተነገረ ይገኛል። ቆንጆ ምርጥ ሙዚቃ ከቦስ ጋር ሰርተንላችኋል። ምን የሚባል አራጋላጋይ እንዲሁም የፊታችን እሑድ በሁሉም የሶሻል ሚዲያዎች ላይ ትሬንድ እንደሚጀምሩ አሳውቀዋል። ሲሸጥም እስከ 4 ሚሊዮን ገቢ እንደሚያስገባ ይገመታል። በዚህ ምክንያት ለተለያዩ ሙዚቀኞች ስጋት ሆነዋል እየተባለ ነው። 4 ሚሊዮን ቦስ ያው እንግዲህ ዘፈኑን አብረን የሰራነው ግማሹን ታካፍለኛለህ አይደል? He shot you ምን አይነት ጥያቄ ነው አካፍልሃለሁ yes ያው ልምዴን አካፍልሃለሁ እንዴ ማቲያስ አቤት ቦስ የሬንጅ ሮቨሩ ቁልፍ እዛኛው ቤት ነው መሰለኝ ቶሎ በል ሮጥ ብለህ ይዘና He shot አንዴ you ቦስ ማጅቷል እኮ ታዲያ አንተ ወንድ ልጅ አይደል እንዴ በል ቶሎ በል ቆፍጠን በል ይዘና እሺ ቦስ አስተናጋጅ መቅጠር እንፈልጋለን። ሄሎ ቦስ He shot you በቃ ስራ ቁሜያለሁ። አንተ ሰውዬ ደሞ ምን ሆንክ? የመኪና ቁልፍ አምጣ ብለህ ውሻ ልታስበላኝ? የምን ውሻ? እዛ ቤት ድርሽ አይደለም። ፍየል ቤት 30 ሜትር መስቀለኛ ጋር የሚገኘው ዮአኪን ኮፊ ሃውስ እንኳን ለገና በዓል በሰላም አደረሳችሁ አደረሰን እያለ በተለያዩ ቀዝቃዛና ትኩስ መጠጦች የምናውቃቸው ዮአኪን ኮፊ ሃውሶች የተለያዩ የጾምና የፍስክ ምግቦችን ማቅረብ መጀመራቸውን እያበሰሩን ይገኛሉ። እንደው አንድ የእግር ጥሏችሁ ዮአኪን ኮፊ ሃውስ ከገባችሁ መውጣት ነው የሚከብዳችሁ። ምክንያቱም ምግቦቻቸው ጣፋጭ፣ መስተንግዷቸው ደግሞ የቤተሰብ ነው። ዮአኪን ኮፊ ሃውሶች የዲሊቨሪ አገልግሎትም ስላላቸው በቤታችሁ፣ በመስሪያ ቤታችሁ ወይም በተለያዩ ቦታዎች ሆናችሁ ማዘዝ ለምትፈልጉ በስልክ ቁጥር 0946 34 60 18 መደወል ትችላላችሁ። ዮአኪን ኮፊ ሃውሶች ነን። መልካም የገና በዓል። እንደው ምግብ ቤት እየሰራው ራሴን ይራበኝ። እንዴ ምን ሰራለህ አንተ ከዚህ በኋላ ካንተ ጋር ሰራም ብላ አይደል እንዴ ወጣ ቦስዬ እኔ እናንተ እኮ ከስራ በላይ ስጋ ዛምዶናል። እንዴት እንለያያለን? የምን ስጋ He shot you ትላንት የበላነው ነው ቦስ። ኧረ አንተ ሰውዬ ውረድ እዘላለሁ ቦስ። ውረድ ብያለሁ እዘላለሁ ቦስ። He shot you ቆይ ምን ሆንኩ ነው የምትለው እንዴ በዚህ ዓመት አንድ ሸክላ እንኳን ሳጋብዘኝ ቶ የበሰለው አንድ ጥሬ ስጋ እንኳን ሳጋብዘኝ ይኸው የፋሲካ ጾም ሊገባ ነው። እዘላለሁ። አንተ ራሱ ጥሬ ስለሆንክ እኮ ነው። ምን እዘላለሁ እንደው እሺ ና ውረድ በቃ ጋብዛለሁ ና የምሬ ነው ቦስ። ማቲያስ ሲሙት ይኸው ልዘልልህ አይደል? ምን አስቸኮለኝ? ና እሺ በቃ ሀብቴን ሳይ እሺ በቃ መጣ ቦስ። ስብ ያልታከለበት ስጋን ያለ ስጋት የሚመገቡበት በሬን ለምን ያስባለው አንጋፋው ዊነር የፍየል ቁርጥ ባርና ሬስቶራንት ሐዋሳ ላይ የደንበኞቹ ኩራት ሆኖ በአዲስ አበባ 22 አዲሱ መንገድ ላይ በቁጥር 2 የብዙሃኑ የፍላጎት ሙላት የሆነው ዊነር ዳግም አሰልሶ በቀለጠው ሰሚት ዘናጭ ሆቴል ከፍቷል። ቴራሱ ሁሉን ያሳያል። በተንጣለለው ፓርኪንግ ተሽከርካሪው ይዝናናል። በዊነር ፍየል ቁርጥ ባርና ሬስቶራንት
ከበከል ፍየሉ ጥሬ እየቆረጡ እየተጎነጩ ከባህል መጠጡ ጨዋታው ሲደራ ደስታን ሲዋዋሱ ችስ ችስ እያለ ጉድን ጣል ያለበት ሲመጣ አገል ጥብሱ የፍየል ጥፍጥናን ወቸው ጉድ እያሉ ለአገር ነው የሚያወሱ። ዊነር የፍየል ቁርጥ ባርና ሬስቶራንት ሀድራው ቀን ይደራል ማምሻው ይቀጥላል። የሞቀ ድባቡ እንኳን ከፈለጉት ካጡት ያገናኛል። ስጋን ያለ ስጋት ተጋበዙ በዊነር ፍየል ቁርጥና ባርና ሬስቶራንት። ከየት እንዳመጣው ተናገር። አልናገርም። አረ አትናገርም? ቦምባስቲክ ሳይድ አይ ተናገር። ዋዘ ደፋቢ ብቻ መናገር ይመስላል። እንደውም ቆይ ጭቃ በውሃ ነው በጥብጬ ይዤ ልመጣው። ምን ልታደርግ ነው? ለዚህ መቀስ የሚያክል ልጅ ብለህ ግቢ ልታበላሽ ነው? መቀስ He shot you. God have mercy upon us. ምንድነው? መቀስ ነው ቦስ። ልትቆርጠው ነው? አይ ልቀደው። አይደለም ቀዳይ ቀደ እንኳን በሰፋኝ አልናገርም። ማን ነው መቀሱን ላንተ ነው ያመጣሁት ያለ? ለሱሪ ነው። ተዋ እሺ ናገራል። እሺ መገናኛ ገነት ኮሜርሻል ህንጻ አንደኛ ፎቅ የሱ ቁጥር 106 ነው። ፎቶ ጀንጆ ላይ ነው ተራችሁ የምትሄዱት። ወደ ጅንስ ወርልድ መገናኛ ገነት ኮሜርሻል አንደኛ ፎቅ የሱቅ ቁጥር 106 ላይ የሚገኙት ጅንስ ወርልዶች ጽድት ያሉ የክራክስ ምርት የሆኑትን ሱሪዎች በ900 ብር እንዲሁም ቲሸርቶችን በ450 ብር እነሆ ይሏቸዋል። ከጅንስ ወርልድ ሱሪና ቲሸርቶችን በብዛት ለሚረከቡም ታላቅ ቅናሽ አላቸው እና ምን ትጠብቃላችሁ? ጅንስ ወርልድ መልካም አዲስ ዓመት። ቦስ ማቲያስ ነገር ጎሽ አረዲ ብዙ ልጅ ቦስ የሱን ሱሪ ልሰደው እንዴ? አውልቅና ወሰደው። ደስ የሚል ቀን። ስለዚህ የዛሬ እቅዳችን ምንድነው ቦስ? ለአንተ ሚስት ማግኘት። በጣም ጥሩ። እንዴ ቦስ? አይ ቆንጂ፣ በዚህ ፀሐይ አንቺን የመሰለች ቆንጂ እንዴት በእግሯ ትሄዳለች? ነይ ልሸኝሻ። ደስ ይለኛል። ቦስ በእናትህ ቦስ አይዞሽ ገለቴ አይዞሽ በቃ ምን እናድርግ? በቃ ምንም ማድረግ አይቻልም። God have mercy upon us. ሃይ ቦምባስቲክ ሳይድ አይ እንደዚህ ስታይኝ ገንዘብ የሌለኝ መስሎሽ ነው አማታናግሪ? ክሪሚናል ኦፌንሲቭ ሳይድ አይ እንደምታይኝ እንዳልመስልሽ በጣም ሀብታም ሰው ነኝ። እሺ ጎልድ ዲገር ፕራንክ የሰራው ነበረ። ፈተናሽን ወድቀሻል። God have mercy upon us. ሰውዬ ያቺ ልጅ ላቃጥላት ፈልጌ ነው። ስልክሽን ብዬ እምቢ አለችኝ። ወንድሜ ማን ነው ይሄ? ኧረ እኔም አላውቅም። እብድ ነው መሰለኝ። ይመጣ ግን ይመስላል። ይኸውልህ እኔ ሜትር ከዘጠና ነኝ። በጣም ጠልቄ መዋኘት ስለምፈልግ 10 ሜትር ወደ ውስጥ ቆፍርኝ። 10 ሜትር ወደ ውስጥ? He shot you. ምን ነው 15 ይሁን እንዴ? አይ ቦስ በ10 ተስማምተናል። በል ወደ ቁፋሮ። እሺ ቦስ። አ 10 ሜትር ወደ ውስጥ እንቆፍር የቤታችን መሰረት ልነካው እንችላለን። በዛ ላይ ደግሞ ግቢያችን ውስጥ መዋኛ ገንዳ ሰርተን ግቢ ውስጥ ከምንም ለምን ኢዮሜር ሆቴል እየሄድን አንዋኝ? ኢዮሜር ሆቴል? He shot you. አዎ ቦስ፣ ይኸውልህ ኢዮሜር ሆቴል ማለት
አዮሜር ሆቴል ቦሌ ከፍሬንድሺፕ ሱፐርማርኬት ጀርባ ከጫካ ቡና አጠገብ የሚገኝ ስታንዳርዱን የጠበቀ ሆቴል ሲሆን አዮሜር ሆቴል በውስጡ ጽድት ያሉ የሆቴል ሩሞችን ይዟል። ሩሞች ስላችሁ ዝም ብሎ አይደለም፣ እንቅልፋችሁን ጨርሳችሁ ስትነሱ ራሱ ድጋሚ ይተኛላችሁ። በተጨማሪም የስቲምና ሳውና አገልግሎት እና የማሳጅ ክፍሎችንም በውስጡ የያዘ ነው። እንዲሁም የመዋኛ ገንዳን በውስጡ ያካተተ ሲሆን በግልም ሆነ በግሩፕ ብትመጡ ፈታ ትላላችሁ። መዋኘት የማትችሉ ከሆነ ደግሞ የስዊሚንግ ኮች ስላለ በአጭር ጊዜ አሳ ትሆናላችሁ ማለት ነው። ሆቴሉ ለተለያዩ ፕሮግራሞች መሆን የሚችል አነስ ያለ አዳራሽን በውስጡ ይዟል እና ቦስዬ እንደዛ ነው እልሃለሁ። ጨረስክ? አዎ ቦስ በልቅፉት